መሐመድ ነግሮሻል። ኢላማው የት እንደሆነ ካወቅሽ በኋላ በህይወት እንድትሄጂ አንፈቅድልሽም። እዚህ ቦታ ላይ መሳሪያ መውጣት ብልህነት አይደለም። አንደኛ ያስቆ መሳሪያ ወጣች ከተኮስኩ በአካባቢ ያሉ መንገደኞች እንደሚሰሙት ትጠናታል። ሁለተኛ ኢላማችሁ ሳታፈነዱ ብትያዙ የአልሸባብ ወዳጆቻችሁ ደስተኛ የሚሆን አይመስለኝም። ሶስተኛ ሶስተኛው ምንድን ነው? ቅድስት ተመስገን ይባላል። የኢትዮጵያ ስራ አሸባሪ ፖሊስ ነው። ሁላችሁም በቁጥጥር ስር ውላችኋል። አስባችሁ ታውቃላችሁ? በምትሄዱበት ቦታ በመንገድ ላይም ሊሆን ይችላል አጠገባችሁ ያለውን ሰው እርዳታ ጠይቃችሁ ረድታችሁ ያውቃል አይደል? ያ የረዳችሁ ሰው ግን ያን ቀን አጠገባችሁ ባይኖር ኖሮ የፈለጋችሁትን እርዳታ ባልሰጣችሁ ነበር። ስለዚህ የዛ ሰው መኖር ለሌላም ሰው እንዲህ ነው የሚጠቅመው።